አልወዳትም እንጂ አልጠላትም። ደራሲ ሜሪ ፈለቀ። ሞታ የለቅሶ ድንኳን ውስጥ የተነጠፈው ፍራሽ ላይ ተቀምጬ ሊቀብሯት በሳጥን አሽገው ጥጉ ላይ አስቀምጠዋት ሲላቀሱ የማስበው አልወዳትም እንጂ አልጠላትም የሚለውን ነው። በሀሳቤ መሀል ከቤተሰብ ወይ ከወዳጅ አንዱ ሲያፈጥብኝ ወይኔ እህቴን ትተሽኝ አትሂጂ እሪታዬን አቀልጠዋለሁ። እንባዬ ይተባበረኛል። እህቴ ናት። አዎ የሞተችው እህቴ ናት። ብዙ መለስተኛ ክፉ ነገሮች አድርጌባት አውቃለሁ። ለምሳሌ ለሰርጓ ሰዓታት ሲቀሯት የሙሽራ ልብሷን በእስክሪብቶ ቀለም ቡራቡሬ እንዳደረኩባት አይነት ትንንሽ ክፋቶች። ግን አልጠላትም። ባሏን ከማባለግና ሰርጓን ከማበላሸት የትኛው ነው ትልቅ ክፋት? ካላንቺ እንዴት ልኑረው ያለ ወገቡን ተደግፎ ድንኳን ውስጥ ይዝረከረካል ባሏ። እኔ ሰልችቶኝ እስካቆምኩበት ቀን ድረስ እኮ ከሚስቱ ጋር ከተኛበት ቀስቅሼ የማባልገው ሰውዬ ነበር። እሺ ከኔና ከሱ ማናችን የባሰ ክፉ ነበር ለሷ? አያችሁ፣ አልወዳትም እንጂ አልጠላትም እኮ። አዎ የምርቃቷ ቀን የጫማ ሂሏን የሰበርኩባትን መቼም እንደ ክፋት አትቆጥሩብኝም። ያስቃምኳት፣ ያሰከርኳት፣ ያስጨስኳት፣ ያጣበስኳት፣ ይሄ መቼም ከሁለት አንቺ ከተንኮል ከተቆጠረ ደግ ነገር የለም ማለት እኮ ነው። እህቴ መካሬ እናቴ አየችኛ። ለቀስተኛውን ተቀላቅዬ የፈረደበት አይኔን ላስጨንቀው። እህቴ ክፉ ሴቱን አይደለም፣ በተቃራኒው ከማውቃቸው ሰዎች ለፍጽምና የቀረበች መልካም ሴት ናት። የማልጠላት ለዛ ነው። የማልወዳት በዚህ ፍጽምናዋ እሷ በፍሬም የተቀመጠች ሞዴል ሆና ቤተሰቦቼ እኔን በእሷ አምሳል ጠፍጥፈው ሊሰሩኝ ያቦኩ የሚጠፈጥፉኝ ሁሌም በጅምር ያለው ቡኮ የሸክላ ጭቃ መሆኔ ነው። እሷ በትምህርት አንደኛ ስትወጣ እህትሽን አየሻት ያቦኩኛል። ጎበዝ ተማሪ አድርገው ሊቀርጹኝ ሲጀምሩ እሷ በሆነኛው ስፖርት አሸንፋ ዋንጫ ይዛ ትመጣለች። ደሞ የጀመሩትን አፍርሰው ያቦኩኛል። ስፖርተኛ እንደሆን ሊቀርጹኝ ይጀምራሉ። ገና ቅርጽ ሳሊዝ እሷ በሆነኛው በጎ አድራጎት ተሳትፋ ስሟ ይወደሳል። ደሞ ያፈርሱኛል፣ ጠፈጥፉኛል። እህትሽን አየሻት? በተሳሳተ መንገድ አትረዱኝ። ክፉ መስራት ፈልጌ አይደለም። እኔ እሷን መሆን ብዙ ሞክሬ ያልተሳካልኝ ነገር ስለነበር የክፋት ሙከራዬ እሷን ወደ እኔ ማውረድ ነበር። ትዳር ባይኖራት ባትመረቅ የክፋቱ ክፋት እሷ ማምለጫ አታጣም ነበር። ከሞት ማምለጫ የለውም እንጂ። አሁንም በተሳሳተ መንገድ አትረዱኝ። በመሞቷ አልተደሰትኩም። በመሞቷ ከማንም በላይ የምጎዳው እኔ ነኝ። ግማሹን ዘመኔን እኔ እሷን ለመምሰል ስጋጋጥ፣ የቀረውን እሷ እኔ እንድትሆን ስጋጋጥ ነው በመሃል አየር ላይ በተናኝ የሞተችው። እና አሁን ምን ልስራ? ማንን ልምሰል? በሞትም ልከተላት? ራሷን ብቻ ሳይሆን ያቺ በፍሬም የተቀመጠችልኝን ሞዴል ይዛት ነው እኮ የተቀበረችው። ከኔ በላይ ማን ሊያለቅስላት ይችላል? እህቴ ምሳሌ ወዮ! አብርዶ የነበረው ለቀስተኛ ማርሹን ጨምሮ እሪ አለ። አይዞሽ ሄድዬ። ጀርባዬን ቸብ ያደርጉኛል። እሷ ራሷን ሆና የምትፈልገውን አድርጋ የራሷን የህይወት መንገድ ሮጣ በ30 ዓመቷ ሞተች። ቢያንስ ኖራለች። እኔ እሷን ስመስል እሷ እኔ እንድትመስል ተንኮል ስጽፍ 30 ዓመት ኖርኩ ነው የሚባለው? ማን ነው የሞተው? እኔ ወይስ እሷ? ኤድዬ እህትሽን ትሰናበሻታለሽ። ወደ ቀብር ሊንቀሳቀሱ ነው። እናቴን አየኋት። በተከፈተው ሳጥን ጠርዝ ላይ ድግፍ ብላ እህህ ትላለች። እሷን ነው የምሰናበተው ራሴን? ቆይ ትንሽ ደቂቃ አልኩኝ፣ ፊቷን የማይበት ጉልበት እያሰባሰብኩ። ነፍስም ባይኖረውም ባታየኝም ጥፋተኝነት ሲሰማኝ ፊቷን እፈራዋለሁ። ጫማዬን የሰበርሽው አንቺ ነሻ? አዎ። በምን አወቅሽ? አላያትም። በግድ አጠገቤ መታ እንዳያት ታስገድደኛለች።
ለምን? እኔ እንጃ። አይገስ ቀንቼ ነው። ትስቅብኛለች። ዊ ታክድ አባውት ዚስ አይደል? ሪመምበር? አንቺ ዶክተር መሆን አትፈልጊም። እኔ ነኝ የምፈልገው። እኔ ዘፋኝ መሆን አልፈልግም። አንቺ ነሽ የምትፈልጊው። መሆን በማትፈልጊው ነገር ለምን ትቀኝብኛለሽ? እነ ማሚ እንዲበጠብጡሽ ለምን ትፈቅጂላቸዋለሽ? አላውቅም። ታክፈኛለች። ጭንቅላቴን ያጠበበውን ብስጭት፣ ቅናት፣ ተንኮል፣ ሐዘን፣ ስብራት ታሪክ ባወራላት ደስ ይለኛል። እየመጣ ያንቀኛል። ለምን እንደሆነ በማይገባኝ ምክንያት ሽንፈቴን አምኖ መቀበል ይመስለኛል። በደም እህትሽ እንዳልሆንኩ ታውቂያለሽ። አንቺም እንደነሱ እያወቅሽ ነው ወይስ አታውቂም? ይህን ያልኳት እሷን መጉዳት ፈልጌ ይሁን መልሱን ፈልጌው አላውቅም። ፊቷ ላይ መልሱን አገኘሁት። አታውቅም። በደቂቃዎች ቀድማኝ የተወለደች መንታቷ መሆኔን ነው የምታውቀው። ኤዲዬ እህትሽን መሰናበት ከፈለግሽ እየጠበቅንሽ ነው። እሺ